ችግር ያለብን በትግራይ ክልል 400 አካባቢ ተፈናቃዮች ይኖራሉ። እነሱ መመለስ አለባቸው ወደ ቦታቸው። በአማራ ክልልም ውስን ተፈናቃይ አለ፣ መመለስ አለበት ወደ ክልሉ። ሌላም ቦታ በውስን ቁጥር አለ። አሁን ተፈናቃይ ቁጥር ማሳደግ ትዝ ይላችሁ ከሆነ በትግራይ ጦርነት 1 ሚሊዮን ሰው አለቀ ብለው የትግራይ አካባቢ ሰዎች ነገሩንና እኛ ዝም አልናቸው። ያን የሚያክል ሰው ሊሞት እንደማይችል ስለምናውቅ። አሁን ደግሞ ራሳቸው ማን የቆጠረው አሉ። ውሸት ነው እኮ አሉ፣ ራሳቸው ናቸው። አሁን ደግሞ ተፈናቃይ ልጅ ማጋነን አለ። ማጋነን ዋጋ የለውም። ያለውን ቁጥር አውቆ ወደ ቦታው መመለስ ግን ጠቃሚ ይሆናል። ይሄ ማለት ኢትዮጵያ በሚቀጥሉት 5-10 ዓመታት ከውጭ እርዳታ መቀበል ታቆማለች ያላችሁ እንደሆነ አታቆምም። ግን እኛም መርዳት የሚፈልጉ ደጋግ ሀገራት፣ ደጋግ ኩባንያዎች፣ ደጋግ ግለሰቦች ኢትዮጵያ ለመርዳት ቅልብ ሆነ ያላቸው ግን ስንዴ ከሚያግዙን ትምህርት ቤት ይገነቡልናል፣ ሆስፒታል ይገነቡልናል፣ ከጨከኑ መንገድ ይገነቡልናል። እሱን እንፈልጋለን። እኛ ይቅር ያልነው ስንዴውን ነው እንጂ የሚያግዘን አቅም ካለ ጠቅለን ከችግር እስክንወጣ አያስፈልገንም ማለት አይደለም። ሰዎች ግን የሚገርማችሁ ነገር ለኢትዮጵያ የሚናገሩት እርዳታ ቁጥር ትልቅ ነው። ከነሱ ውስጥ አንድ ሃይስኩል ለመገንባት ፍላጎት ያለው ግን አታዩ። ኢትዮጵያ የተከበረው ምክር ቤት መለመኛ ሆናለች። እነዚህ ኃይሎች ዓለም ላይ ወጥተው 40 ሚሊዮን 50 ሚሊዮን ኢትዮጵያ ተርቧል ብለው ከለመኑ በኋላ የሚያግዙት ግን 1-2 ሚሊዮን ነው። መለመኛ ነው የሆነው። ቁጥራችን ከፍ ካልተደረገ አይገኝም። ከፍ አድርጎ ተናግረው ትንሽዬ ይገኛል። እሱ ከሷ ውስጥ ደግሞ ምን ያክል ነው ይመጣል አላውቅም። መጨከን ይፈልጋል። አብረን ብንጨክን ጥሩ ነው። ብንጨክን ጥሩ ነው። ፖለቲከኞችም የሚዲያ ሰዎችም ብታስቡበት ጥሩ ነው። ይሄ የግል የምናምን የፓርቲ ጉዳይ አይደለም። እንደ ኢትዮጵያ ይበቃናል፣ ደግሞም እንችላለን። ዝርዝር ጉዳዩ ሲጠናቀቅ በጋራ የምናየው ይሆናል። አሁን እኔ ያለኝ ጉዳይ ግን ተረጅነት መጥፎ ካንሰር ነው። እየተረዳን በቀን 3 ከምንበላ በገዛ አቅማችን 2 በልተን ቢቀርብን ይሻላል። ከነ ክብራችን ብዙ ጣጣ በውስጡ አለበት። ይሄንን በማስተዋል ማየት መፍታት ከሁላችን ይጠበቃል እያስባለሁ። እዚሁ ጋር አሲዳማ አፈር በሚመለከት ክቡር ፕሬዝዳንቱ በንግግራቸው አንኳር ጉዳይ ስላነሱ አንዳንዱ ጉዳይ በእኛ እቅድ ውስጥ ያለ ቢሆንም ሁሉም ጉዳይ በንግግር መዳሰስ ያው እንደምታውቁት ያስቸግራል። በዚያ ምክንያት ያልተካተተ ቢሆንም ጉዳዩ ግን ይታወቃል፣ የተሰራበት ይገኛል። 7 ሚሊዮን ሄክታር ገደማ አሲዳማ አፈር አለ። ኖራ ማምረት ጀምረናል። እያከምን እነዚህን መሬቶች ወደ ምርት እንቀይራቸዋለን። ኢኮኖሚ አካባቢ ያለው ነገር ሲጠቃለል ኢትዮጵያ አሁን ዘመን መጥቶላታል። ሰማይ ተከፍቶላታል፣ በርና መስኮት ተከፍቶላታል። ያን ማየት አለማየት የየግለሰቡ ውሳኔ ይሆናል። በብዙ መንገድ ይህ ጊዜ የኢትዮጵያ ጊዜ ነው። የተዘነጉ ጉዳዮች የሚታወሱበት፣ ይቻል የማይባል ጉዳይ የሚሰራበት፣ ውጤት የሚታይበት፣ በታሪክ ተሞክሮ የማይታወቅ ጉዳዮች የተሞከረበት ሰፋፊ ውጤት እያየን ያለንበት ጉዳይ ነው። ለምን መጣ ያላችሁ እንደሆነ የእሳቤ ለውጥ አለ። አሁን ኢትዮጵያን የምንመራው እንደ ላዳ ሾፌር አይደለም። ኢትዮጵያን የምንመራው እንደ ባስ ሾፌር ነው። የላዳና የባስ ሾፌር ሁለቱም መነሻቸውን ያውቃሉ። ሁለቱም ግን መድረሻቸውን አያውቁም። የባሱ ከተነሳበት እስከሚደርስበት ጊዜ ድረስ ተሳፋሪው ቢዘናጋ አልፎ ይወርዳል እንጂ ባሱ አይታጠፍም። መቆም ባለበት ይቆማል፣ መሄድ ባለበት ጊዜ ይሄዳል። መጨረሻ ፌርማታ ሲደርስም ይዞራል። ትንሽ ቀርቶኛልና ቀጥል አይባልም ባስ። ላዳ ግን እንደሱ አይደለም። ሲጀምር ይጀምርና አይ ቀርቶሃል ቀጥል ይባላል። ወደ ቀኝ ነበር ግራ ገብተሃል ይባላል። ሾፌሩን የሚመራው ማን ነው? ተሳፋሪው ነው። ባስ የሚመራው ግን ተሳፋሪ የሚመራው በሾፌሩ ነው። የፈለገበት ቦታ የተወሰነበት ይቆማል፣ መጓዝ ሲገባው ይጓዛል። በህልም ነው የምንመራው፣
በመሻት ነው የምንመራው፣ በእቅድ ነው የምንመራው እንጂ ከግራ ከቀኝ እንደሱ አይደለም። ለምን ያላችሁኝ እንደሆነ አንድ መምህር ለተማሪዎቹ ህልማችሁን ጽፋችሁ ኑ ብሎ አሳይመንት ሰጣቸው። ሁሉም ተማሪ ህልሙን ጽፎ መጣ። ከነሱ ውስጥ አንደኛው ተማሪ ግን እኔ ከተወሰነ ጊዜ በኋላ ከከተማ ወጣ ብዬ ሰፋ ያለ መሬት ገዝቼ ፈረሶች ገዝቼ መጋለቢያ ቦታ አዘጋጅቼ ሰዎች ከከተማ እየመጡ እንዲጋልቡ እያደረኩ ገንዘብ አገኝበታለሁ ብሎ በስፋት ህልሙን ጽፎ አቀረበ። መምህሩ ይሄ ህልም አይደለም ቅዠት ነው ብሎ ኤፍ ሰጠው። ለምን ሲለው ይሄን የሚያክል መሬትና ሀብት ከየት ታመጣለህ? ይሄ የማይቻል ጉዳይ ነው። አንድ እድል ሰጥሃለሁ፣ ነገ ህልምህን ቀይረ ጽፈና። ይሄኛው አይሰራም አለው። ኤፍ ሰጥቶት ተማሪው ገባ። ለረጅም ጊዜ አሰበ። ህልሜን ልተው ወይስ ኤፌን ልውሰድ አለ። አይ ህልሜን ከምተው ኤፌን ልውሰድ ብሎ ጨክኖ ልጁ ቀርቶ ከዛ ትምህርት ቤት ከሰራ በኋላ ከተወሰነ ዓመት በኋላ መምህሩ ተማሪዎቹን የፈረስ ግልቢያ ለማሳየት ከከተማ ወጣ ብሎ አንድ ስፍራ ሲሄድ ያ ያለውን ነገር የሰራው ሰውዬ የሱን ቦታ ነበር የሚጎበኘው። ተገናኙ መምህሩ ጋር። የሚታወስ ታሪክ ነው ታሪኩ። እና መምህሩ ምን አለው? ብዙዎቹን አትችሉም ብለን ህልማቸውን ሰርቀን ሽባ አድርገን አስቀርተናቸዋል። አንተ ግን ህልሜን አላሰርቅም ብለህ ህልምህን ይዘህ ይሄው ዛሬ የጎበኛው ነው አለው ይባላል። እኛ ህልማችን አናሰርቅም። የፈለገ ሰው ኤፊስት የፈለገ ሰው ኤፊስት የፈለገ ሰው ዲስት የፈለገ ሰው እዛ ይስቀለው የፈለገ ሰው ያውርደው። ህልማችን የኢትዮጵያን ብልጽግና እውን ማድረግ ነው። ከዚህ ጉዳይ ግራ ቀኝ አንልም። ለተከበረው ምክር ቤት በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። እናሳካለን። ይሄን ለማሳካት በጋራ በትብብር መስራት ከሁላችን የሚጠበቅ ጉዳይ ይሆናል። እረፍት ያስፈልጋል ስላሉ አፈ ጉባኤ ከመሄዳችን በፊት የሰላምና ጸጥታ ጉዳይ በኋላ መመለስበት ቢሆንም ለእረፍት ጊዜ ውይይት እንዲሆናችሁ አንድ የአባቶቻችንን ምሳሌያዊ ንግግር ነግሬያችሁ ጨርሳለሁ። ጣና የአባይ ታላቅ ነው ይባላል። ጣና ሌኩ የአባይ የሚፈሰው ታላቁ ነው ይባላል። እና አንድ ቀን አባይ ጣና ጋር ይመጣና አሳልፈኝ መሄድ እፈልጋለሁ፣ በቃኝ እዚህ ካንተ ጋር መጎለት፣ ያማረኝ ነገር አለ ካልተጓዝክ ይለዋል። ጣናም በሰከነ መንገድ ተው ወንድም ዓለም ተው፣ እዚሁ እናስፋፋ፣ በጋራ እንኖር፣ ምድሩ ይበቃናል፣ የሌሎችን የባዳ ምክር ሰምተህ መጓዝ አያዋጣህም፣ ይቅርብህ ይለዋል። አንዴ አሻፈረኝ ብሏል አባይ፣ ምክር አልተቀበለም። ጉዞ ይጀምራል። ጉዞ ጀምሮ አባይ ከጣና ተነስቶ አዲስ አበባ ቢያድር ኖሮ ችግር አልነበረውም። አሶሳ ቢያድር ችግር አልነበረውም። ነቀምት ቢያድር ችግር አልነበረውም። የባዳ ምክር ስለሰማ አባይ ተጓዘ። ምን ይዞ? ንጹህ አፈር ይዞ። ምን ይዞ? ወርቅ ይዞ። ምን ይዞ? ግንድ ይዞ። በዚህ ጊዜ በደል መጣ። ማን ላይ? ማህበረሰቡ ላይ። እና ማህበረሰቡ ደግሞ ወደ ጣና ሄድና ጣና ባክህን እርቅ ይሻላል፣ ሰላም ይሻላል፣ እንደው ከወንድምህ ከአባይ ጋር ብትስማሙ ብትታረቁ ይሻላል። እኛም በመሃል ተጎዳን፣ ወርቁም ሄደ አፈሩም ሄደ እና እርቁ ይምጣ ብሎ ጣናን ጠየቁት። ጣናም እኔ ምን አደረግኩ? መጀመሪያም እኮ ለመንኩ፣ በየመሃሉም እኮ ከአባይ አንዳንዶቹ ሁለት ሶስት ሲመጡ ተቀብዬ አቀፍኩ። እናንተ እንዝናናብኝ ብትሉኝ በጀልባ እየሄዳችሁብኝ ነው።
እንጠጣ ብትሉኝ እየጠጣችሁ ነው ከኔ ጨልፋችሁ፣ እንረስ ብትሉም እያረሳችሁብኝ ነው። እኔ እናንተን ሀብት ጠብቄ ታዝዤ ከነ ክብሬ ያለው ከእናንተ ጋር ነው። ሸለቆ ለሸለቆ እየተሽከረከረ ሀብታችሁን የሚወስደውን ተመለስ በሉት እንጂ እኔ ባለሁበት ከነ ክብሬ ያለሁትን የጠየቃችሁትን እየመለስኩ ያለሁትን ምን ትሉኛላችሁ አላቸው ይባላል። አመሰግናለሁ።